ቴምር መብላት ለጤናችን ጥቅም አለው ወይስ የለውም? ቴምር በውስጡ ጤናችንን የሚጠቅሙ ብዙ ጠቃሚ ንጥረ ነገር እንደ ማግኒዥየም፣ ፖታሺየም፣ ኮፐር፣ አይረን እና ቫይታሚን ቢ6 በውስጡ ይገኛል። የቴምር ለጤና ጥቅሞች ውስጥ ጥንካሬና የአጥንት ጤናን ለመጠበቅ፣ በውስጡ ፋይበር ስላለው የሆድ ድርቀትን ለመከላከል፣ ለአይን ጤንነት፣ በአይረን የሚመጣ የደም ማነስን፣ በተጨማሪም የሰውነት ቅባትን ይቀንሳል። ንግድ ባንክና አቢሲኒያ ባንክን ጨምሮ 16 ባንኮች በአጠቃላይ 1.8 ቢሊዮን ብር እንደተጭበረበሩ ፍትህ ሚኒስቴር ገለጸ። ሲስተም ሳይኖር እንዴት ተጭበረበራችሁ? ሲስተም ቢኖር ኖሮ ዘግታችሁ ነበር። ቅርንጫፍ አከፋፈታችሁና ፎቅ አሰራራችሁ ግን እንዳጭበረበረ ሰው እንጂ ምንም እንደተጭበረበረ ሰው አይደለም። ረዴት 16ቱም ባንኮች ውስጥ ያስቀመጠችው 100 ብር እዚህ መጭበርበር ውስጥ እንግዲህ ምን ያህል አስተዋጽኦ አድርጎ ይሆን? ደግሞ እኮ ለሁሉም ኤቲኤም አለሽ አይደል? ሳውዲ አረቢያ የቱሪዝም ዘርፉን ለማነቃቃት $1 ትሪሊዮን ልታፈስ ነው እንዴ? $1 ትሪሊዮን ካለ ቆይ ቱሪዝሙ ባይነቃቃስ? ይተኛስ ነው? ለመነቃቃት አሁን በኮካ ወይም በቡና ወይም ደግሞ በጫት አትነቃቁ? ለመነቃቃት $1 ትሪሊዮን $1 ትሪሊዮን የዓለም ህዝብን አነቃቅቶ አስፈጥጦ ይጨርሳል። እውነቱን ለመናገር ፍቅር አንቺን ስብሰባ ላይ ከማነቃቃት በላይ የበለጠ አድካሚ አይሆን። ዛሬ ግን በመጀመሪያው ስለ ብር ሆኗል ዜናችን። መጨረሻውን ያሳምርልን። እኔ ግን ሸለብ ላደረገው ኢንዱስትሪ መንጭቀው ነው እንደሚያስነሱት። ጭልጥ ያለውን እንቅልፍ ለወሰደው ለኛም የፊልም ኢንዱስትሪ በነካጃቸው ቀስቀስ ቢያደርጉልን ጥሩ ነው። አልመች ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቃረጡናል። ሲሆንላቸው የአብዮት አደባባይ መንገድ አስይዘው መፈክር አስነግበውን በጠመንጃሽ በኩል ይልኩናል። ለምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል። እነሱ ሲመቻችላቸው በቦሌ በኩል ባህር ይሻገራል። እኛ መፈክር ይዘን ዘላለማችንን አብዮት አደባባይ ቆመን አንዴ በድህነት ባህር ጠለል በታች አንዴ በሰላም እጦት እርስ በርሳችን ተደፋፍቀን ስንኖር ተከተሉ ያሉንን የሄድንበትን መንገድ ማናቅ ሁሉ መጣን ሲሉን በተቃወምንባቸው መፈክር እዛው አብዮት አደባባይ ቆመን ተቀበለናቸው ወደ 4 ኪሎ እንሸኛቸው። ራሳችሁን የታዘባችሁበት ለየት ያለ አጋጣሚ አለ? አንዴ አውቃለሁ። ለከፋ ምናምን አልወድም። ወላሂ የሆነ ሰው የሆነ ነገር አለኝ። ነው ነገር አረኩት ነው ኢዲቤ ዛንከለዋይ ኢዲቤ ናወስ ኢዲቤ ናሚባና ኢዲቤ ናአር ኢዲቤ ኢዲቤ ዛንከለዋይ ኢዲቤ ኢዲቤ ዛንከለዋይ ኢዲቤ ማዳቱ ኢዲቤ ሞኒና ዴ ኢዲቤ ናሚባና ኢዲቤ ኢዲቤ ዛንከለዋይ እኔ የምጠራበት ሳይሆን እንደ በአጠቃላይ ሁኔታ ምን ብሎ ሊገልጽሽ ይችላል? ዳጊን ለመግለጽ እኔ ስጠራት ሚስቴ፣ ውዴ፣ ማሬ ነው የምላት። እናንተ ምን ነሽ? ምንድን ነሽ ነው? ሚስቴ ነሽ፣ ሚስቴ ነፍሴ ነሽ። አሳይ አሻሚ ጥያቄ አሳይ። አይ ፍቅር ክርስቶስ ነው እና ለምን ታዲያ ደስ ይላል። ሰልዬ ወይ አለ ቤትዬም በቃል ገለጻት ብትባል አሁን እኔም የቢቢኤን ስሜት የተሰማኝ አሁን
ሰው ወደምንባባለው ነገር ወደምንጠራራበት ነገር ነው የሚመጣው ነገር ይየው ስለዚህ ማማ ነው ምልክትሽን ታቆሚያለሽ ቤቲ ይሄ ማለት ምልክት ማሳየት ነው ስሜት ውስጥ ነሽ ነው ስለዚህ እናት ማማ እናት ወይኔ እስቲ ያሳይህ ያናደደ ተሸወደ እናቴ ነው ቤቢ ተስፋዬ ዓለም በቃል ግለጽ ጓደኞቼ ነው በጣም ነው የሚከብደው ቡቻ ላታለው ኖርማሊ ስተራት እና ሁሌም ምለው 3 ልጅ ታሳድጊያለሽ እላታለሁ ትንቢተኛ ሆናል ጓደኛዬ ሁለቱን ደርሰበታል ሶስተኛ እንደ እናት ነው ማያት ስለዚህ ከያ ነው እናት ቡቻ ውሻ የውሻ ስም ነው ስለዚህ ውሻ ደግሞ ሁሉ ነገር ቻይ ነው ፍቅር ሳይፈልግ ዝም ብሎ የሚሰጥ ነው ከኔ ሳይሆን የሚጠብቀው ከዛ ነው እሷ ከኔ ሳይሆን የምትጠብቀው ዝም ብላ ስለምትወድ ለዛ ነው ቡቻ ማለት ቡቻ ከውሻ ተነስተ ወደ ቡቻ ደስ የሚል አገላለጽ ነው ቃልዬ ወይ አላልኩሽም ስለዚህ ኮምቦራ ቡቻ በላ እስቲ ሁለተኛውን ዙር ውጤት ላሳውቃችሁ አይ ጥሩ ነው መጥፎ አይደለም ቤቢ እና ዳጊ 30 ነጥብ ተስፍሽና ቃልዬ አይዞሽ ጥሩ ነው 25 ነጥብ ሰልዬና ቤቲ 30 ነጥብ ስለዚህ ይለያል ፋይናል ላይ ደርሰናል ቃልዬ ያያለን በያቸው ላይ ቦነስ ጥያቄ ነች 25 ስትመጣ መቀየር ይመጣል የውጤት እውነት ነው አራተኛ ጥያቄ ቦነሳችን ሰልዬ ካንተ ነው መጀመሪያ ጀምሪ በቃ ጀምሯለሁ ባለቤትሽ በዓልን አስመልክተው ለመጀመሪያ ጊዜ የሰጠሽ ይበርዳላ ነጊቢ አንተ እንደኔ ኤችአይቪ እንዳታሲስ አስመልጥ ቆመ ነው የምታይ ምን ኤችአይቪ ነዳው ቅርታ የጠየቅሽን ገላሽን ልቻለችልኝ ከቤት ንብረታችን ስታፈናቅለን ያልተሰማ አሁን ገላይ መሸጤና ይቅርታ መጠየቅ እንዴት ተሰማ ቅርታ ስለጠየቅሽኝ አይደል ከልብሽ የተናገርሽውን ሳስበው ትንሽ ያበዛውት ያልተሰማ አሁን ደግሞ በእኔ ምክንያት ገላሽን ሲቸለችል ማየት አልፈልግም ህይወቴን ከድጡ ወደ ማጡ ከተዋል በቃ ተወኝ አልተውሽም ገንዘብ ነው አይደል የምትፈልጊው ይሄው ዛሬ ከኔ ጋር አድርሻል ነኝ ወደ ቤትሽ ልቀቀኝ ወደ የትኛው ቤቴ ቤትሽ የትኛው ቤቴ በገንዘባችሁና በባለ ጊዜነታችሁ የቀማችሁን ቤቴ ይፈልግ ያውልሽ እሺ ብለሽኝ ማትጂ ከሆነ ይሄን ጉድሽ እንዳባትሽ ነገር ይዣችሁ መጣለሽ
በሬ ትመስላለህ ለምትሉኝ በሬ ይሄ ነው፣ እኔ ይሄ ነኝ። አባቴ አሁን ተግባባን። ኢትዮጵያ ትበለጽጋለች። መቼ ነው? በኢማጂኔሽን ማለት ነው። ደመላሽ የሚባል ባለ ሀብት ታውቃለህ? ውሽ ብር ይኖራል ታውቃለህ ወይ? እኔ 20 ብር ውስጠኝ እንጂ ራሱ ደመላሽን ይዤ ለምመጣው አንተ ዳሌ ያየ ነው? አዎ ከኔ ጋር ቁጭ ብለህ የሌላ ሴት ዳሌ ስታይ ትንሽ አታፍርም? ከፈለክ ደግሞ የኔን ማየት ትችላለህ። አንቺ የለሽማ በሀገራችን ውስጥ ሪከርድ የሰበረ የመጀመሪያ ዳሌ በላይክ 3.200,000 ቪው እና 122,000 ላይክ ያገኘ የመጀመሪያ ዳሌ። አይ ወንዶች አዋረዳችሁ። እኛ ጸባይና ሴትነቷን ነው የምናይ ስንል እናንተ ዳሌ ላይ ተጽዳችኋል። በዚህ ሰዓት እኛን ለፈልፋለን ጸባይ ነው የምናይ ብለን። ኧረ ተው ግን አታዋርዱን። ወይኔ ያሳዝናል። ቁም ነገር ቢሆን እኔ ላይክ አታደርጉም። አምሳ ብር አለኝ ነይልሽ 50 ብር አለኝ። ነይ ኧረ ችግር የለውም በቃ የሆነ ነገር ለማድረግ ነው። በጣም ይኸውልህ በጣም ይቅርታ ሰማችሁኛ? ይቅርታ አባ ሰላም። በቲያትር ጥበብ የመጀመሪያ ዲግሪ ያለው አንድ ባለ 35 ሚሊ ሜትር እና 50 የቪዲዮ ፊልሞች 10 የመድረክ ቲያትሮች 60 የቴሌቪዥን ድራማ 40 የሬዲዮ ድራማዎችም ላይ ጥቃት ተውኗል። 5 ፊልሞችን ፕሮዲውስ አድርጓል። የመድረክ መሪና የማስታወቂያ ሞዴልም ነው። በብሔራዊ የደም ባንክ በሜሪ ጆይ የእንረዳዳ በጎ አድራጎት ማህበር አምባሳደር ነው። ይግረም ደጀኔ እንደምናመሻችሁ። ለመጨረሻ ጊዜ አብረውኝ ያደሩት 2 ሴቶች አሁን ላይ ፓሪስ ውስጥ ነው የሚኖሩት። አንቺ ሴኒት ፓሪስ መሄድ አትፈልጊም? ታዲያ you get it if you don't get it forget about it